ሃይ ጋይስ ሰላም ናችሁ? እንዴት ናችሁ? በባለፈው ትምህርታችን ሂስትሪ ግሬድ 11 ወይ የ11ኛ ክፍል ሂስትሪ ቻፕተር 9 የመጨረሻው ቻፕተር ማለት ነው ኤጅ ኦፍ ሪቮሉሽን የሚለውን ተምረናል። እንዲሁም 9.1 ዘ ኢንዱስትሪያል ሪቮሉሽን የሚለውን ተምረናል ማለት ነው። በዛሬው ትምህርታችን ዋይ ዲድ ዘ ኢንዱስትሪያል ሪቮሉሽን ቢገን ኢን ኢንግላንድ የሚለውን እንማራለን። ከዛ በፊት ግን የባለፈውን አጭርና ክሊር በሆነ መልኩ ላስታውሳችሁ ኤጅ ኦፍ ሪቮሉሽን ምን እንደሆነ። ኤጅ ኦፍ ሪቮሉሽን ዋዝ ፐሬድ ዌን ፒፕል ፋውት ፎር ላይቤሪቲ ኢኳሊቲ ኤንድ ሰልፍ ገቨርንመንት። ኤጅ ኦፍ ሪቮሉሽን ስንል ምንድን ነው? ህዝቡ ስለ ላይቤሪቲ፣ ስለ ኢኳሊቲ፣ ስለ ሰልፍ ገቨርንመንት ጥያቄ ማንሳት የጀመረበት ሰዓት ማለት ነው ባጭሩ። ህዝቡ ምንድን ስለ ላይቤሪቲ ወይ ስለ ነፃነት ጥያቄ፣ ስለ ኢኳሊቲ ጥያቄ፣ ስለ ሰልፍ ገቨርንመንት ወይ ፖለቲካል ኢንዲፔንደንስ ለማግኘት ብሎ የተለያዩ ጥያቄዎችን ማንሳት የጀመረበት ሰዓት ብለን መውሰድ እንችላለን ማለት ነው። ዘ ኤጅ ኦፍ ሪቮሉሽን ዋዝ ፐሬድ ኦፍ ማጆር ፖለቲካል ሶሻል ኤንድ ኢኮኖሚክ ቼንጅስ ዛት ትራንስፎርምድ መኒ ፓርት ኦፍ ዘ ወርልድ። ስለዚህ ትላልቅ የሆኑ ቼንጆች የተከሰተበት ወይ ፖለቲካል ቼንጆች፣ ሶሻል ቼንጅ፣ ኢኮኖሚክ ቼንጅ በዓለም ውስጥ የተከሰተበት ጊዜ ማለት ነው። ዱሪንግ ዘ ሪቮሉሽን ኤራ ፒፕል ቻሌንጅድ አብሶሉት ሞናርቺ፣ ዲማንድ ፎር ፍሪደም፣ ኢኳሊቲ ኤንድ ፖፑላር ገቨርንመንት። ስለዚህ ኤጅ ኦፍ ሪቮሉሽን ላይ ህዝቡን ቻሌንጅ ያደረገው ምንድን ነው? አብሶሉት ሞናርቺ መኖሩ፣ ዲማንድ ፎር ፍሪደም የነፃነት ፍላጎት መኖሩ ወይ የነፃነት ጥያቄ ማንሳቱ፣ ስለ ኢኳሊቲ እና ዲሞክራሲያዊ የሆነ መንግስት ስታብሊሽድ ለማድረግ ስለሆነ ኤጅ ኦፍ ሪቮሉሽን ፐሬድ ላይ ጀምሮ ማለት ነው። ስለዚህ ኤጅ ኦፍ ሪቮሉሽን ይህንን ይመስላል ኮንሴፕቱ ማለት ነው። ስለዚህ ዘ ኢንዱስትሪያል ሪቮሉሽን ምን እንደሆነ እስቲ ኢንዱስትሪያል ሪቮሉሽን ዋዝ ትራንስፎርሜሽን ፍሮም አግሪካልቸራል ሶሳይቲ ቱ አን ኢንዱስትሪያል ሶሳይቲ። ስለዚህ ኢንዱስትሪያል ሪቮሉሽን የምንለው ትራንስፎርሜሽን ኦፍ ዋት አግሪካልቸራል ሶሳይቲ ቱ አን ኢንዱስትሪያል ሶሳይቲ። ስለዚህ አግሪካልቸራል ሶሳይቲ ወይ ማህበረሰቡ አግሪካልቸር ሰርቶ የሚኖር ማህበረሰብ ወደ ኢንዱስትሪያል ትራንስፎርም መሆኑ ምን አደረገ? ኢንዱስትሪያል ሪቮሉሽን እንዲከሰት አደረገ ማለት ነው። ኢንዱስትሪያል ሪቮሉሽን ማርክስ ዘ shift ፍሮም አንድ ፕሮዳክሽን ኤንድ አግሪካልቸራል ቱ ማሽን ሜድ ማኑፋክቸሪንግ ፋክተሪስ። ስለዚህ ኢንዱስትሪያል ሪቮሉሽን የምንለው ምንድን ነው? ማህበረሰቡ በእጃቸው የሚሰሩ ፕሮዳክቶችን ወደ ማሽን መቀየሩ፣ ወደ ማሽን መስራቱ ወይ በእጃቸው ከዚህ በፊት በእጃቸው የሚሰሩትን በማሽን ወይ በፋብሪካ መስራት መጀመሩ ኢንዱስትሪያል ሪቮሉሽን ይባላል ማለት ነው። ስለዚህ የባለፈው ትምህርታችን ሲሆን የዛሬው ትምህርታችን ደግሞ ዋይ ዲድ ዘ ኢንዱስትሪያል ሪቮሉሽን ቢገን ኢን ኢንግላንድ። ኢንዱስትሪያል ሪቮሉሽን መጀመሪያ ጊዜ በኢንግላንድ እንዲጀመር ያደረገው ነጥቡ ወይ ፖይንቱ ምንድን ነው የሚለውን እንማራለን ማለት ነው። ስለዚህ እስቲ ምክንያቶቹን ለምንድን ነው ኢንዱስትሪያል ሪቮሉሽን በመጀመሪያ ጊዜ በእንግሊዝ ውስጥ የተከሰተው ወይ በእንግሊዝ ውስጥ የተጀመረው ለምንድን ነው እንማራለን ማለት ነው። ኢን አዲሽን ቱ ኤ ላርጅ ፖፑሌሽን ኦፍ ወርከርስ ማለት በተጨማሪ ላርጅ ፖፑሌሽን ኦፍ ወርከርስ ወይ ትልቁ ወይ ብዙ ቁጥር ያለው ማህበረሰብ ሰራተኛ እና ኢንግላንድ ሃድ ኤክስቴንሲቭ ናቹራል ሪሶርስ። ስለዚህ ምንድነው ብዙ ቁጥር ያለው ወርከርስ መኖሩ ወይ ብዙ ቁጥር ማህበረሰብ ወርከር መሆኑና በኢንግላንድ ውስጥ ኤክስቴንሲቭ ናቹራል ሪሶርስ መኖሩ ወይ ናቹራል በቂ የሆነ ናቹራል ሪሶርስ መኖሩና ወርኪንግ ፓወሩ ወይ ናቹራል ሪሶርሱ የሚሰራ ህዝብ ወይ ናቹራል ሪሶርስን የሚሰራ ህዝብ መኖሩና ናቹራል ሪሶርስ ራሱ መኖሩ ምን አደረገ? ኢንዱስትሪያል ሪቮሉሽን መጀመሪያ ጊዜ በብሪቴን እንዲከሰት አደረገ ማለት ነው። ኢንዱስትሪያላይዜሽን which is the process of developing machine production of goods requires such resource። ስለዚህ ምንድነው ኢንዱስትሪያላይዜሽን ፕሮሰስ ላይ ምን ይፈልጋል? ኢንዱስትሪያላይዜሽን ምን ይፈልጋል? ሪሶርሶችን ይፈልጋል፣ ሁማን ፓወር ይፈልጋል።
ስለዚህ እዚህ ጋር ኢንግላንድ ለምን አለ ማለት ነው? ኢንግላንድ ውስጥ ፖፑሌሽን ነምበር አለ፣ ወርከርስ ፓወር አለ፣ እንዲሁም ምን አለ? በቂ የሆነ ናቹራል ሪሶርስ አለ። ስለዚህ ናቹራል ሪሶርስ እና ህዝቡ መኖር ምን አደረገ ማለት ነው? ኢንዱስትሪያል ሪቮሉሽን እዛ መጀመሪያ እንዲከሰት አደረገ ማለት ነው። ዘ ናቹራል ሪሶርስ ኢንክሉዲንግ ወተር ፓወር መኖሩ፣ ኮይል ቱ ፊውል ዘ ኒው ማሽነር፣ አይረን ኦር ቱ ኮንስትራክት ማሽንስ፣ ቲዩልስ፣ ቢልዲንግስ፣ rivers for inland transportation and harbors from which merchant ships sit sail። ስለዚህ እዚህ ጋር ምንድን ነው ናቹራል ሪሶርሳቸው ምን አይነት ናቹራል ሪሶርስ አላቸው? ወተር ፓወር አለ። እንዲሁም ምንድን ነው ኮይል የከሰል ድንጋይ፣ የተለያዩ አይረን ኦሮች፣ የተለያዩ ቢልዲንጎች፣ የውሃ ትራንስፖርቶች መኖሩ ወይ የባህር ትራንስፖርቶች መኖሩ ምን አደረገ? ኢንዱስትሪያል ሪቮሉሽን መጀመሪያ ጊዜ በብሪተን እንዲከሰት አደረገ። ቤዝ ዴይዝ ብሪተን ሃድ አን ኤክስፓንዲንግ ኢኮኖሚ ቱ ሰፖርት ኢንዱስትሪያላይዜሽን። ስለዚህ መጀመሪያ ጊዜ በብሪተን ውስጥ ኢንዱስትሪያላይዜሽን ወይ ኢንዱስትሪ እንዲጀመር ያደረገው ነገር ምንድን ነው? ኢኮኖሚካሊ ምንድን ነው ኤክስፓንድ ናቸው ወይ ኢኮኖሚካሊ ዲቨሎፕድ ናቸው። ኤክስፓንድ ኢኮኖሚ ቱ ሰፖርት ኢንዱስትሪያላይዜሽን። ስለዚህ ኢንዱስትሪያላይዜሽን እንደጀመረ ኢኮኖሚ ያስፈልጋል። ስለዚህ ምን አላቸው? ኢኮኖሚ አላቸው። ኤክስፓንድ የሆነ በቂ የሆነ ኢኮኖሚ አላቸው። ከዛ ምንድነው ቢዝነስ ፒፕል ኢንቨስትድ ኢን ዘ ማኑፋክቸር ኦፍ ኒው ኢንቬንሽን። ስለዚህ ቢዝነስ ማኖቹ ምን ያደርጉ? ኢንቨስት ያደርጋሉ። የተለያዩ ምርቶችን ኢንቨስት ያደርጋሉ። ከዛ ማኑፋክቸር ምን ያደርጋሉ? የተለያዩ አዳዲስ ነገሮችን ኢንቬንሽን ወይ ፈጥሮ ይሰራሉ ማለት ነው። ብሪተን ሃይሊ ዲቨሎፕድ ባንኪንግ ሲስተም ኦልሶ ኮንትሪቢዩት ዘ ካንትሪስ ኢንዱስትሪያላይዜሽን። እዛኔ ብሪቴኖች ሃይሊ ዲቨሎፕድ ናቸው። ባንኪንግ ሲስተም ላይ መጀመሪያ ሃይሊ ዲቨሎፕድ ሆነው ስለነበሩ ባንኪንግ ሲስተሙ ዲቨሎፕ መሆኑ ራሱ ምን አደረገ? ኮንትሪቢዩት አደረገ ኢንዱስትሪያላይዜሽን እንዲከሰት ባንኪንግ ሲስተም መኖሩ ማለት ነው። ፒፕል ዌር ኢንካሬጅድ ባይ ዘ አቬይላቢሊቲ ኦፍ ባንክ ሎን ቱ ኢንቨስት ኢን ኒው ማሽን ኤንድ ኤክስፓንድ ዜር ኦፐሬሽን። ስለዚህ ለህዝቡ ባንኩ ምን አደረገ ማለት ነው? ሎን ይሰጣል ወይ ብድር አገልግሎት ወይ የብድር አገልግሎት ማመቻቸቱ ሎን ሲስተሙን ለማህበረሰቡ ይሰጣል። ማህበረሰቡ ወይ ቢዝነስ ማኖቹ ከባንክ ሎን ወስዶ ምን ያደርጋሉ? የተለያዩ ስራዎችን መስራት መጀመሩ። ይህ ምንድን ነው ማለት ነው? ኢንዱስትሪያል ሪቮሉሽን መጀመሪያ ጊዜ በኢንግላንድ እንዲጀመር ያደረገ ምክንያት ማለት ነው። ግሮዊንግ ኦቨርሲስ ትሬድ፣ የባህር ትሬዶችን ግሮ ማድረግ ማሳደግ፣ ኢኮኖሚክ ፕሮስፐሪቲ ኢኮኖሚካሊ ባለሀብት መሆኑ፣ ክላይሜት ኦፍ ፕሮግሬስ ሃቭ ሊድ ቱ አን ኢንክሪዝ ዲማንድ ፎር ጉዲስ። ስለዚህ እንደዚህ የሆኑ ምን አድርገ ዲማንድ ፎር ጉዲስ የተለያዩ ጉዶች የተለያዩ ሮ ማቴሪያል ፍላጎት እየጨመሩ መምጣታቸው ምን አደረገ? ኢንዱስትሪያል ሪቮሉሽን እንዲከሰት አደረገ በመጀመሪያ ጊዜ ማለት ነው። ሌላኛው ብሪቴንስ ፖለቲካል ስታቢሊቲ። በብሪቴን ውስጥ በሰዓቱ ምን አለ? የተረጋጋ ፖለቲካል ሲስተም አለ። ብሪቴንስ ፖለቲካል ስታቢሊቲ ጊቭ ዘ ካንትሪስ ትሬመንደስ አድቫንቴጅ ኦቨር ዲስ ኔበርስ። ከሌሎች ካንትሪዎች ወይ ከሌሎች ሀገራት ይልቅ የተረጋጋ ፖለቲካል ሲስተም ስላለ ከፍተኛ ሚና ተጫውተዋል ማለት ነው ኢንዱስትሪያል ሪቮሉሽን እንዲከሰት ማለት ነው። ስለዚህ ብሪቴን ቱክ ፓርት ኢን ሜኒ ዋር ዱሪንግ ዘ 1700 ኦር 18ኛ ሴንቸሪ ላይ ብሪቴን የተለያዩ ዋሮች ላይ ምን ተሳትፎ አድርጓል ማለት ነው። ሜን አኮርድ ኦን ብሪቲሽ ሶይል እዛኔ ምንድነው የሚባለው? ያው ያልተፈጠረ ነገር የለም በብሪቲሽ ይላሉ ማለት ነው። እነሱ ዜር ሚሊተሪ ሰክሰስ ጌቭ ዘ ብሪቲሽ ፖዚቲቭ ሚሊተሪ ሰክሰስ መኖር ወይም ብሪቴኖቹ በሰዓቱ ስትሮንግ ሚሊተሪ ፎርስ መኖራቸው ወይ በሚሊተሪ ሰክሰስ በመሆናቸው ምንድነው ማለት ነው ለብሪቲሽ ዜጎች ላይ ፖዚቲቭ አቲቱድ አላቸው ወይ ፖዚቲቭ አመለካከት አላቸው ማለት ነው። ስለዚህ ፓርላመንት ኦልሶ ፓስድ ሎ ቱ ሄልፕ ኢንካሬጅ ኤንድ ፕሮቴክት ቢዝነስ አንደርቴክስ። ስለዚህ ፓርላመንት የእንግሊዝ ፓርላመንት በሰዓቱ ምን አደረገ? የተለያዩ ህጎችን አወጥቷል። የምን ህግ? የማህበረሰባቸውን ምን የሚያደርግ ሄልፕ ወይ ኢንካሬጅ ወይም የሚያበረታታው ወይ ፕሮቴክት ቢዝነስ አንደርቴክ ወይ ንብረታቸውን ወይ ፕሮፐርቲያቸውን ፕሮቴክት ለማድረግ ሲሉ ህግ አወጥተዋል ማለት ነው። ስለዚህ ብሪቴን ዘርፎር ሃድ ኦል ዘ ፋክተር ኦፍ ፕሮዳክሽን። ስለዚህ እዚች ጋር በሰዓቱ ለብሪቴን ምን አለ? ፋክተር ኦፍ ፕሮዳክሽን ይባላል። ፋክተር ኦፍ ፕሮዳክሽን ለምሳሌ ላንድ፣ ላቦር ኤንድ ካፒታል። ስለዚህ ፋክተር ኦፍ ፕሮዳክሽን የምንለው መሬት አለ፣ ላቦር አለ፣ ሰራተኛ አለ፣
ካፒታል አለው፣ አቅም አላቸው። ስለዚህ ይህ ምንድን ነው? ዛት ዘ ኢንዱስትሪያል ሪቮሉሽን ሪኮርድ ኢንዱስትሪያል ሪቮሉሽን ፕሮሰስ ላይ የሚያስፈልጉ ፖይንቶች ወይ ፋክተር ኦፍ ፕሮዳክሽን የሚባሉ መገኘቱ ምን አደረገ ማለት ነው? በመጀመሪያ ጊዜ ኢንዱስትሪያል ሪቮሉሽን በኢንግላንድ እንዲጀመር አደረገ ማለት ነው። ስለዚህ ሰመራይዝ እናደርግ እስቲ። ሾርት የሆነ ሰመራይዜሽን ልስጣችሁ። ዘ ኢንዱስትሪያል ሪቮሉሽን ስታርትድ ኢን ኢንግላንድ ኢን ዘ ኤንዚ ሴንቸሪ። ኢንዱስትሪያል ሪቮሉሽን በኢንግላንድ ውስጥ በ18ኛ ሴንቸሪ ተጀመረ ወይ ጀመረ። ለምንድን ነው? አንደኛ ምክንያት አቬይላቢሊቲ ኦፍ ናቹራል ሪሶርስ አቬይላቢሊቲ ኦፍ ናቹራል ሪሶርስ ኖሩ ማለት ነው። አቬይላቢሊቲ ኦፍ ናቹራል ሪሶርስ። ቀጥሎ አግሪካልቸራል ኢምፕሩቭመንት። ስለዚህ አግሪካልቸራሉ ኢምፕሩቭመንት ወይ ቤተር ፋርሚንግ ሲስተሙ መኖር። ቀጥሎ ፖለቲካሊ ስታቢሊቲ። በሰዓቱ እንግሊዝ ምንድን ነው? ፖለቲካሊ ስታብል ናቸው፣ የተረጋጉ ነው። ስለዚህ ኢንግላንድ ሃድ ስቴብል ገቨርንመንት ዛት ፕሮቴክትድ ፕሮፐርቲ ራይትስ ኤንድ ኢንካሬጅድ ቢዝነስ። ስለዚህ ምንድን ነው? በሰዓቱ የተረጋጋ ፖለቲካል ሲስተም ወይ የተረጋጋ አድሚኒስትሬሽን ሲስተም ወይ ጥሩ የሆነ አድሚኒስትሬቲቭ ሲስተም ስላላቸው ኢንግላንድ ምን አደረገ ማለት ነው? ፕሮቴክት ፕሮፐርቲ ራይትስ። ስለዚህ ለህዝባቸው የንብረት መብትን ይጠብቃል። ቢዝነስ ማንን ኢንካሬጅ ያደርጋል። ስለዚህ ምንድን ነው? ፖለቲካል ስታቢሊቲ መኖሩ ነው ማለት ነው። ቀጥሎ እንደ ምክንያት የምንወስደው ትራንስፖርቴሽን አክሰስ መኖሩ፣ ትራንስፖርቴሽን አክሰስ ወይ ትራንስፖርቴሽን ኔትወርክ መኖሩ፣ የተለያዩ የባህር ትራንስፖርቶች መኖሩ ምን ያደርጋል? ሮ ማቴሪያልን በቀላሉና በርካሽ ዋጋ ወደ ሀገራቸው እንዲያስገቡ ይረዳቸዋል። ስለዚህ ምንድነው? ትራንስፖርት አክሰስ። ቀጥሎ ሳይንቲፊክ ኤንድ ቴክኖሎጂካል ኢኖቬሽን፣ ሳይንሳዊ ጥናትና የቴክኖሎጂ ፈጠራዎች መገኘቱ። ለምሳሌ ኢንቬተርስ ዲቨሎፕድ ኒው ማሽን፣ የተለያዩ አዳዲስ ማሽኖችን ኢኖቬተሮችን መፍጠር፣ ለምሳሌ ስቲም ኢንጂን የመሳሰሉ። እነኚህ ምን ያደርጋሉ ማለት ነው? ፕሮዳክሽናቸው ኢፌክቲቭሊ ፕሮዲውስ ለማድረግ ይረዳቸዋል ማለት ነው። ስለዚህ ዋና ዋና ፖይንቶቹ ይሄ ነው። ስለዚህ አቬይላቢሊቲ ኦፍ ናቹራል ሪሶርስ፣ አግሪካልቸራል ኢምፕሩቭመንት፣ ፖለቲካል ስታቢሊቲ፣ ትራንስፖርቴሽን አክሴስ፣ ሳይንቲፊክ ኤንድ ቴክኖሎጂካል ኢኖቬሽን። እነኚህ ምንድን ነው? እነኚህ መኖሩ ኢንዱስትሪያል ሪቮሉሽን በኢንግላንድ ውስጥ እንዲጀመር ወይ በመጀመሪያ ጊዜ ኢንግላንድ ኢንዱስትሪያል ሪቮሉሽን ጀመረች። ምክንያቱም እነኚህ ፖይንቶች ስላላት ማለት ነው። ስለዚህ ቀጣይ ፖርሽን እንዲደርስላችሁ ከፈለጋችሁ ቻናላችን ሰብስክራይብ በማድረግ ሰፖርት አድርጉልን። እናመሰግናለን። በቀጣይ ቪዲዮ እንገናኛለን። ቻው።